አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የኔ ውድ ቤተሰቦች ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እና ዛሬ ይዤላችሁ የመጣሁት የእንቁላል ስልስ አሰራር ነው ማለት ነው። እንቁላል ስልስ ሰራ ነው ኢንሻአላህ። እስኪ ሽንኩርት እዚህ አዘጋጅቻለሁኝ። አንድ ሽንኩርት ደቂቅ አርጌ ከትፌ፣ አንድ ቲማቲም፣ ነጭ ሽንኩርትና 3 እንቁላል ያው ላንተ ማለት ነው። እና ላይክ ሰብስክራይብ እንዲያትረሱ ውዶቼ፣ አበረታቱኝ ማለት ነው። አብራችሁን ቆዩ እና እንደዚህ ጋዝ ለኩሻለሁ። ትንሽ ዘይት ጨምራለሁ ታይበዛ። ዘይቴን ጊዜ የማይፈጅ በፍጥነት የምሰራው ነው ማለት ነው። ቤት የምንበላው እንትን አጣን ብለን እንደዚህ ምግብ ልትሳና በጣም ቀላል እና ሳህል የሆነ ነገር መስራት እንችላለን። እና አበረታቱኝ፣ ሼር በማድረግ አትፈልጉ። እና ወዶቼ አንድ ማንኪያ በርበሬ ትንሽ አርጌያለሁ። ብዙ በርበሬ አልወድም ማለት ነው። አሶስ ያለ እንዲሆን ነው የምፈልገው። በርበሬውን ጥብስ እናደርጋለን። ትንሽ ነጭ ሽንኩርቴን ጨምራለሁኝ አብሮ ትንሽ ሳቱን እንዲመታው ነው። በኋላ ቲማቲሜን ጨምራለሁ በርበሬው እንዳይቃጠልብኝ። እንቁላሌን እንደዚህ መታለሁ ማለት ነው። እንቁላሉ በደንብ መመታት አለበት። ወጥቼ ትንሽ ውሃ ጠብ አደርግበታለሁ ማለት ነው። ጨው አድርጌያለሁ። ጨውን አትረሱ። ጨው እንግዲህ ሁሉም እንደሚፈልገው እንደመጠኑ ነው የሚደረገው። እንቁላሌን አደርጋለሁ። በኋላ በደንብ መመታት አለበት። እና እንቁላል ስልሴ በዚህ መልኩ እንደዚህ ደርሷል ማለት ነው። ከዛ እስከ መጨረሻውን ቃሪያ ጨምርበታለሁ። አሁን ከዚህ በላይ መድረቅ የለበትም። ይወጣል ማለት ነው። እና ጠፋሁት እና ወዶቼ እንደዚህ ደርሷል ማለት ነው። በማናቸውም ሰዓት የሚበላ የእንቁላል ስልስ አሰራር ነው። ቁርስ ሰዓትም ምሳም መክሰስ በማናቸውም ታይም እራትም ይሆናል ማለት ነው። እንደዚህ ያደርጋችሁ ብሉ እላችኋለሁ።
ላይክ ሰብስክራይብ እንዲያትረሱ። አብራችሁን ስለነበራችሁ አመሰግናለሁ። በያላችሁበት አላህ ሰላም ያደርጋችሁ። ሀገራችንንም አላህ ሰላም ያደርግልን። እኛንም አላህዬ ከስደት አላህ በሀገራችን በሰላም በደስታ የምንኖር አላህ ያደርገን እና ውዶቼ እንድታበረታቱኝ እላችኋለሁኝ። መልካም ጊዜ ይሁንላችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።